ወራህመቱላሂ ወበረካቱህ። እንዴት ናችሁ የዩቲዩብ ቤተሰቦች? ሰላም ናችሁ? አለን አልሐምዱሊላህ። ቡና እንጠጣ። መክሰስ አንድ መክሰስ ሳንበላ መክሰስ ደርሷል። እና እላችኋለሁ እንዴት ናችሁ? ለምንድን ነው ሰብስክራይብ የማታረጉት? ለምን ሰብስክራይብ የማታረጉም? ለምን ላይክ የማታረጉም? እሺ ቡናም እየጠጣን ፍሩት እየበላን ይሄ ዛሬ አብረን እንቆያለን ማለት ነው። እንደውም ማያዝኝ ደግሞ በተረፈ ሰላም ናችሁ? ላይክ እያረጋችሁ ሰብስክራይብ እያረጋችሁ ሽዶች ወንደባ እያዝም እንደ ደግሞ እና ዛሬ የምነግራችሁ በቅድም ትልቅ ታሪክ ነበር የነገርኳችሁ። አላያችሁ ሼር ማተራራላችሁ እዩ እና ከዛ ታሪክ ነው የምጀምርላችሁ ከበላም በኋላ። በተረፈ እንዴት ናችሁ እናንተ? ሰላም ናችሁ አይደለ? ጤንነታችሁ እንዴት ነው? ክረምቱ እንዴት እየያዛችሁ ናችሁ? እና እንደዛ ነው እላችኋለሁ። ዛሬ ታሪኩን ልድገምላችሁ ወይስ ይቅር? ምክንያቱም እያያችሁ አይደለም። እኔ ለምን ልልፋ? በማይታይ ቪዲዮ ላይ ታሪክ ለመዘግዬ እና ሰብስክራይብ እያደረጋችሁ አይደለም። ስለዚህ ዛሬ ታሪኬን አቆየሁት። በቃ ለሌላ ጊዜ አስተላልፉት እና እንደዛ ነው። ይሄው ዛሬ የምንበላው ሰርቼ ነው ሰርቼ ትንሽዬ ፍሩት ፓንች አዘጋጅቼ ሁላችንን የጠጣን ዛሬ እንደዚህ እንቆያለን ብዬ ነው እዚህ ጋር የሰራሁት ሱጎ በቲማቲምና በሽንኩርት ብቻ እንደተለመደ ማለት ነው። እዚህ ድንች እንደዚህ ማለት ነው የሰራሁት ሳንዱች ማለት ነው። እንደዚህ የሚሰራ ሳንዱች ነው። እዚህ ውስጥ ከትቼ የተቆረሰ ዳቦ ደረቀብኝ። ፓወር የለም ዛሬ አደረቀው ፓወሩ። እዚህ ውስጥ እንደዚህ ቀባ ተደርጎ በመላኮ ነው በቃ እንደ ግዴታ እኮ እንትን ማለት የለበትም። ከዛች ድንች እንዴት ተጠበሰችው ሸሬን ተከትፎ እንዲህ ይገባበታል። ሳንዱች ሆነ ማለት ነው። እና እንደዛ ነው ያልገና አብረን እንበላለን። በጣም ነው የሚጣፍጠው። ከፈለጋችሁ ውስጡን ከታችሁ ሱጎና ዳቦ ውስጥ ገብቶ ኦቨን ውስጥ መግባት ይችላል። እንደዛ መስራት ትችላላችሁ። እና እንደዛ ነው። ግን ለምንድን ነው ቪዲዮ ሰብስክራይብ የማታደርጉት እናንተ? ስራ ልቀይር እንዴ? ሌላ ነገር ልስራላችሁ እንደ ከምግብ ውጭ ነው እየፈላ ነው። በጣም ይጣፍጣል። ለመክሰስም ለቁርስም እንጀራ ለማለት ሰው ለምሳም ይሆናል። ቀለል ያለ ዳቦችን ቦካካችሁ ፓወር ስለጠፋ ስለሌለ ዳቦ የደረቀው ኮሽ ይላል። ለስለስ ቢል ደግሞ የበለጠ ሲበላ ይመች ነበረ። ግን ለምን ነው ታሪኬን ያላያችሁት? ያማን እንዴ ዳፈታ ታሪኬ ለምን እንዳላያችሁ አላውቅም። ጁሱም ይጣፍጣል። ጁስ አፕል ማንጎና ፓፓዬና ሙዝ ማለት ላይ የሰራው ጣዕሙ ሌላ ነው። በጣም ነው የሚጣፍጠው ውዶቼ። ለምን ሰብስክራይብ አታረጉም? ታሪኩን በደንብ ልነግራችሁ ነበረ። እና ታሪኩ የቆመ ፎቶ ተነስተው ልጅቷ ፎቶ የተነሳች መስሏት ለአሜሪካ ለመሄድ ስትጓጓ ሰውዬው ያንቺ ፎቶ አልተሰጠም ብሎ መለሰ። አይደል ያቆምኩት። እና ፎቶውም አልተሰጠም። ቤተሰብ ሁለት ቦታ ተካፈለ። ግማሹ ለምንድን ነው የእሷን ፎቶ የማይሄደው ይባላል። ግማሹ ቤተሰብ ያው ልጅቷ ስለማታውቅ ልጅቷ ብዙም ፎቶ ስለሌላት፣ ሌሎቹ ደግሞ አይሆንም የኛ ልጅ ብቻ መሄድ አለባት በሚለው ፎቶ ቀርባላችኋለሁ። የአሜሪካ ነገር በፎቶ ለህልም ሆኖ ፎቶንም ተነስተ ለማስታወሻ እንዛታዩ አሜሪካም ቀርቶ እና ከዛ እሱም ነገር ለዛችኛውም አልተሳካም፣ ተሰረዘ እላችኋለሁ። ከተሰረዘ በኋላ ነገሩ ሌላ እንትን ይዞ እነሱ ናቸው እንደዚህ ያስደረጉት ምናምን ወደሚለው ገብቶ እና ብዙ ሰው አቀያይሞ ነበረ። በስተመጨረሻም ሌላ እድል መጣ። እንደገና ሆነ ሌላ እድል ሲመጣ እንደገና አሁን እንደተለመደው የአሜሪካ የፈረደበት መቼም አይቆምም። እንደገና ሌላ ሰው መሆንን ከዛ ለጋብቻ ይመጣና ሲመጣ ይጠየቃል። እንዲህ ይባላል ሲባሉ ያችኛዋ ኧረ እሷ ባል አላት
ባል የሌላት እችኛዋ ናት፣ ባላላት እሷ ተብሎ እንደገና ምኑንም ባል ከዛ የመጡ ሰዎች ሳያዩ የራሳቸውን ልጅ ዳሩ ትለዋለህ። ድረው ሰውዬው መጣ ሊያገባ ማለት ነው። ሰርጉም ተደገሰ፣ አገቡ። ከዛ ለምንድን ነው እችኛዋ ሚዜ ማታረጊያት አሉ። በቃ ሰርግ ፕሮግራም ሁሉም ነገር አለቀ። አሁን ሰርግ ደረጃ ደርሶ ሚዜ መምረጥ ሰዓት ሲደረስ እንደ ሚዜ እንዴት እህትሽ እያለች እንዴት ሌላ ሰው ታረጊያለሽ ሲባል ኧረ እሷ ወፍራም ናት፣ ወፍራም ስለሆነች ቬሎ አታገኝም። ሰርጉን ራሱ የምትሰማው ከሌላ እንጂ ከነሱ አሰማም። ይቺ ምስኪን ልጅ ማለት ነው ቬሎ አይሆናትም። ስለዚህ ሚዜ መሆን አትችልም ተብሎ እንግዲህ ወይ ሰርጉ ላይ ከቀረበች ወይ የሆነ ነገር ብላ ወይ የሆነ ነገር ባላላት እንደተባለው ትሰማለች ብለው አስበው ሊሆን ይችላል፣ አልታወቀም። ብቻ ነገሩ እና እንደዛ እላችኋለሁ። ያም እንደዛ ሆኖ እንደምንም ያው አላህ ግን እንደፈለገው ነገር ነው የሚያሳካው። እንደምንም በተንኮልም ቢሆን ተሳክቶ ሰርጉ አለቀ። ሚዜ ያልሆነችዋ እህቷ ሰርጉን ሰምታ እንግዲህ ሂጂ ተባለ። ተገፍታ አልሄድም ብላ ነበር። መጨረሻ ላይ ሰማች። ሰምታ ተቀያየሙ። ለምን እንዴት አደረገሽ ተብላ ስትጠየቅም እኔ አላልኩም ምናምን የሚባል ነገሮች እንተናሉ እና ውፍረትም እንደዚህ ከአሜሪካም ከቬሎም ያስቀራል እላችኋለሁ፣ ከሚዜነትም ያስቀራል። እና በስተ መጨረሻችን ልጅ ከነሱ ራሷን ሙሉ ለሙሉ አገለለች። በቃ ሁለት ጊዜ ተመለሱ። የመቼ ነው የምትሰማው? ሚዜ ለምን አልሆነችም በሚለው ሰዓት ነው የፎቶውንም የሰማችው። ፎቶ ፍሌሽ ብቻ እንዳበሩባት እንደገና ወፍራም ስለሆነች ነው ፎቶ ሚዜም የማትሆነው የተባለውንም የምትሰማው በሰርጉ ሰሞን ነው ማለት ነው። እንደውም እዚህ ደረጃ ካደረሱ ሰርጉ ላይ አልገኝም ብላ በስንት መከራ ተለምና ሰርጉ ጋር እንድትሄድ ተደረገ። እንደ ነገሩ ሰርጉ ብላ ወደ ቤቷ ገባች። እሷም እንደምንም አንዳንዴ ተንኮለኞቹ እኮ ይደግፋል። እንዴት እንደሆነ አላውቅም። እኔ ተንኮልም ትክክልም ነገር ሊኖረው ይችላል። ታሪክ የተነገረኝ እና አሜሪካ ሄዳ አሜሪካም ከሄዱ በኋላ ተቆራርጠው እስከ ዛሬ ቀርተዋል። እናንተ ብትሆኑ ይሄንን ፍርድ እንዴት ነው የምታረጉት? በቃ በብዙ መንገድ አታክ ያደርጋሉ። በብዙ መንገድ እንዳትቀርባት እቺ ልጅ ለዛች ልጅ እንዳትቀርብ የሚያደርጉትን ጥረት ብታይ ጉር ነው የምትሉት። መንግስት እኮ ነገሩ እንደዚህ ከድህነት አይጠብቅም። እነሱ ሁለቱ እንዳይገናኙ እንደዛ ሲጠብቁ ማለት ነው። በጣም ጥረት ያደርጋሉ እንዳይገናኙ፣ አብሮ እንዳይሆኑ። ለካ እነሱ ጥረታቸው ይሄንን ነገር ወይ ከሰው ትሰማለች ወይ ልጅቷ ራሱ ተሳስታ ትነግራታለች ብለው ነው። እና ይሄ ነገር እናንተ ብትሆኑ እቺ ልጅ ይቅርታ አድርጋችሁ አብራችሁ ትቀጥላላችሁ ወይስ ከዛ ቤተሰብ ጋር ተቆራርጣችሁ ትቀራላችሁ? እስቲ ኮሜንት ላይ አሳውቁኝ። ነገሩን ስለአዳመጣችሁኝ አመሰግናለሁ፣ ስለተከታተላችሁኝ። እና ግን ለምንድን ነው ሰብስክራይብ የማታደርጉት? ሼር፣ ሰብስክራይብ፣ ኮሜንት ጻፉ እስኪ ግድ የላችሁ ነው። ሰብስክራይብ አድርጉና ሌላም ክፍል አለ ያቀጥላለሁ። አውቄ ነው አጭራጭር ያደረኩላችሁ እንዳይሰለቻችሁ ነው። ቡናውን እየጠጣን እየበላን ትንሽ ሲነገር ነው ሰው ደስ የሚለው። ሙሉ ታሪኩን ደግሞ ሽጋለችን መጥቻት ላይቭ ላይ ቁጭ ብለን ከልጅቷ ጋር እናወራለን፣ ትሰማላችሁ እላችኋለሁ። ደግሞ ሰብስክራይብ አሳጥሬ ነገርኳችሁ፣ ለዛ ነው። ሌላም ታሪክ አለ እና ስላላያችሁ ደግሞ የሆነ በሞራል ማውራት ራሱ ይደብራል። ቪዲዮ በደንብ ስላልታየ ስለዚህ እዩትና ታሪኩ ይቀጥላል። ሀዬ ማሰላም ደህና ሁሉ ስለተከታተላችሁ እናመሰግናለን። ሰብስክራይብ ማድረግ እንዳትረሱ። ማማ ሰብስክራይብ ይወጣጅልኝ። እናመሰግናለን።